ለምንድነው አብይ አህመድ ትናንትና ጌታቸውን ሾመው ዛሬ ፎቶግራፍ ሰብስቧቸው ፎቶግራፍ ያው አብይ ሰብስቦ ካቢኔ ብሎ ካቢኔ ያው ምልህ ልትመካከርበት ነው። ማንም የሚመክረው የለም። አብይን ራሱ ነው መክሯቸው ነግሯቸው የሚሄደው። ለማንኛውም ግን እቺ አጠር ያለችዋን ሳትረዝም አጠር ያለችዋን ግን ሳላሰማችሁ ማለፍ አልፈልግምና እስቲ በእናታችሁ እቺን አዳምጧት። ከዛ በኋላ ወደሚቀጥለው እንሄዳለን። ና ማንም ኢትዮጵያ የሚታዘበውና ከሌሎች መሪዎች ሁሉ የሚለያቸውን ነገር መግለጽ ይበጃል። አብይ እስካሁን ሲያወሩና በየአጋጣሚው ሲናገሩ እንጂ ቆም ብለው እንኳን ሲሰሙ ታይቶ አይታወቅም። በየመድረኩ እሳቸው ሲናገሩ ሌሎች ቁጭ ብለው ሲያዳምጡና ሲያጨበጭቡ እንጂ ከ2 ሳምንት በፊት ጥያቄ ተልኮላቸው ለግማሽ ሰዓት ያህል ለማዳመጥ ከሚሰጡት የፓርላማ ጊዜ ውጪ የውጭ መሪዎችን እጅ ጨብጠው እሳቸው ሲያወሩ፣ እሳቸው ቀልደው ራሳቸው ሲስቁ፣ ታማሚ ሊጠይቁ እንኳን ሄደው በበሽተኛ ፈንታ እሳቸው በሽተኛውን ወክለው ሲያወሩ የሚታዩ እንጂ ለማድመጥና ሌሎች እንዲናገሩ እድል ሲሰጡ ታይቶ አይታወቅም። ደራሲዎችን ስለ ገጸ ባህሪያት አሳሳል፣ ጦር መሪዎችን ስለ ውጊያ ስትራቴጂ፣ ዶክተሮችን ስለ ሕክምና፣ ዘፋኞችንም ስለ ሙዚቃ እያስተማሩ ሁሉ አዋቂ ለመምሰል ሲጥሩ እንጂ ይህንንስ አላውቅም እናስተምሩኝ ሲሉም ተሰምቶ አይታወቅም። ይህ በቢሮ ውስጥ አማካሪ ብለው በሚመድቧቸው ሰዎችም የሚገለጽ ነው። የቀድሞ የደህንነት አማካሪያቸው ገዱ አንዳርጋቸው በጥናት ላይ የተመሰረተና ምክር ሳይሆን የእሱን ገጽታ የሚገነባ ከሆነ ብቻ ያዳምጣል። ከዚያ ውጭ ምክር አይጠይቅም። ቁጭ ብሎ ለመወያየትም የሚያስችል ጊዜ የለውም። ችኩልና ስልቹ በመሆኑ ጠንከር ያለ ውይይት ለማድረግ አይመችም በማለት የታዘቡትን ያስረዳሉ። ጠቅላይ ሚኒስትር አብይ ለማማከር በጣም አስቸጋሪ አመራር ነው ማለት ይቻላል። ገጽታ የመገንባት ስራ ላይ የሚሳተፉ ከሆኑ አንደኛው ይሄ ፖዘቲቭ ሪሌሽን ያለው ጥሩ አማካሪ ተደርጎ ሊታይ ይችላል። አጥንቶ በጥናት ላይ ተመስርቶ አዲስ ሀሳብ ወይም ደግሞ የነበረውን ሀሳብ አዳብሮ ወይም የተለየ ሀሳብ ይዞ ምናልባት ለየት ያለ ሀሳብ ይዘህ ከመጣህ ያንን በበጎ መመልከት ሳይሆን ወይም ይንቃኛል ወይ የሆነ እንዲህ አይነት አድርጎ በተለየ መንገድ ነው የሚመለከተው። የተለየ ፐርስፔክቲቭ ያለው ይዘህ ብትቀር ተቀባይነት የለም እና አማካሪነት ከሞላ ጎደል ዩዝለስ ነው ማለት ነው። በ2010 የመጨረሻ ወራት የጠቅላይ ሚኒስትሩ ልዩ አማካሪ ሆነው ለጥቂት ጊዜያት የሰሩት የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትርና ዲፕሎማት ስዩም መስፍን ይህንን ሹመት በራሳቸው ፈቃድ ትተውት ወጥተዋል። ልክ እንደ አቶ ገዱ አብይን ማማከር ከባድ ነው የሚሉት አቶ ስዩም ሁሉን አዋቂ ነው፣ ኢንጂነሪንጉንም፣ ቅስናውንም፣ ፍልስፍናውንም ምን ያውቃለሁ የሚል ሰው እንዴት አማክረዋለሁ ብለው ነበር። ያም ጠቅላይ ሚኒስትራችን በእሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ ሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የእሳቸውን ያህል አቅም ያለው ማናል? ሁሉም ደንቆሮ። ኦኬ ቆይ አንዲት የመጨረሻዋን ንግግር አቶ ገዱ የገጠማቸውን ስሟቸው። የማይሆንላቸው ናቸው የሚባልላቸው ጠቅላይ ሚኒስትር አብይ ከሾሟቸው አማካሪዎች መካከል አንዱ ሲናገር እንዲህ ይላል። ባለፉት 3 ዓመታት አንድም ቀን ያላገኙት ወይም ምክር ያልጠየቁት አሁንም በአማካሪነት ስራ ላይ የሚገኝ ብዙ ሰው ልጠቅስልህ ይችላለሁ። በተለይ ከፍ ያለ ሀሳብና ቁም ነገር ይዘውብኝ ይመጣሉ የሚሏቸውን ሰዎች በፍጹም አያገኟቸውም። እኔ እስካሁን ድረስ አብይ የሰሙትና ተጽዕኖ ያሳደረባቸው አማካሪ የማውቀው ኢሳያስ አፈወርቂን ብቻ ነው። የኤርትራው ፕሬዚዳንት ኢትዮጵያን እንውጋት ብለው ያቀረቡላቸውን ሀሳብ ተቀብለዋል በማለት ይናገራል። ከጠቅላይ ሚኒስትሩ አማካሪዎች ጋር በተገናኘ ገጠመኛቸውን በሪዮት ሚዲያ ላይ ሲናገሩ የተደመጡት አቶ ልደቱ አያሌው በ2012 ገደማ ከአንድ ስሙን ካልጠቀሱት የአብይ አማካሪ ጋር ያደረጉትን ውይይት በማስመልከት እንዲህ ይላሉ። ከመጡ 1 ዓመት በኋላ ምናምን ይመስለኛል እና አንድ የእሳቸው አማካሪ የሆነ ሰው ስሙን ልጠቅሰው ማልፈልግ በሆነ አጋጣሚ ያገኘው እና አቶ ከሌ እንዴት አንተን የመሰለ ሰው አማካሪ በሆነበት ሁኔታ እንዲህ አይነት ስህተት ይሰራል ብዬ አንድ ጉዳይ አንስቼ አነጋገርኩት እና ደነገጠ ሰውየው። ይቅርታ ልደቱ በጣም ነው የማዝነው፣ እንደዚህ ብለህ ታስባለህ አለኝ። ከኔ የተሻለ ጠቅላይ ሚኒስትሩን አንተ እንደምታገኛቸው አውቃለሁ አለኝ። ቢሮዬም ጠቅላይ ሚኒስትር ቢሮ ነው። ብታምንም ባታምንም ይሄን ያህል ጊዜ የእሳቸው አማካሪ ሆኜ አንድም ቀን አግኝቼ አማክሬያቸው አላውቅም አለኝ።
ጠቅላይ ሚኒስትሩ ብዙ ሰዎችን አማካሪ እያሉ ባለፉት ዓመታት ሲሾሙ ታይተዋል። ምክር የማይሰሙ ውይይት የማይወዱ ጠለቅና ጠጠር ባሉ ውይይቶች ላይ ለመታደምም የማይፈልጉ ከውዳሴ ውጪ በፖለቲካል ኢኮኖሚ ፍልስፍናዎችና በአገር ማስተዳደሪያ አስተምህሮች ላይ የሚነሱ አጀንዳዎችን የሚሸሹ ከሆነ ለምን አማካሪ ይሾማሉ የሚለውን ጥያቄ የሚመልሱልን አቶ ገዱ ናቸው። አማካሪዎች ከኃላፊነት የተነሱ ሰዎች ማቆያ አይነቱ ነው የሚታይበት ሁኔታ አለ። ደሞዝ እንዲያገኝ ሰው ወይም የተወሰነ ጊዜ ማቆያ በሌላ የሚጠረጠርም ሰው እንግዲህ ከዛው ከቅርብ እንዲሆን የሚፈለግበትም አይነት ሊሆን ይችላል። ብዙም ስራ የማይጠበቅበት ነገር ግን ከዛ አካባቢ እንዲቆይ የሚፈለግ ሰው የሚሆንበት አጋጣሚ አለ። የአቶ ጌታቸውን ሹመት እዚህ ውስጥ መፈለግ ሳይሻል አይቀርም። እኒህ እውቀትንና እውነትን የሚሸሹ መናገርን እንጂ ማዳመጥ የማይሆንላቸው መሪ አቶ ገዱ ቀደም ብለው ከዚህ በፊት የተናገሩት አብይ ለአማካሪነት ቦታ ካመጣ ለተወሰነ ጊዜ እዛ ኪፕ ሊያደርግህ ሊያይህ ነው። ደሞዝ እንድትቀበል ከተወሰነ ቦታ ስትገለል ማቆያ ተደርጎ የተቀመጥክበት ቦታ ነው እንጂ ጌታቸው ረዳ እንዲመክር እንዲያማክረው አይደለም። ለማንኛውም በሬ ሆይ ሳሩን አይተገደሉን ሳታይ ብለው ይተርትብሃል ብያለው። የጌታቸው ረዳ ሹመት 6 ወር አይዘልቅም። ኦብቪየስሊ ግልጽ ነው። ያው ኪፕ ሊያደርገው ነው። ፖለቲካ ይሰራበታል። የሚፈልገውን ነገር ይገለገልበታል። ከዛ አውጥቶ ይጥለዋል። አውጥቶ የሚጥለው ትልቁ ምክንያት ምንድን ነው? አሁን አንገብጋቢ የሆኑ ሚስጥሮች አሉ። ከካቢኔው ጋር መመካከር ሲፈልግ ጌታቸውን አይፈልገውም። ኦፍኮርስ ጌታቸውን ሊያምነው አይችልም። ከዚህ በፊት ጌታቸው ራሱ ምን ብለዋል? እኔ በቅርበት አውቀዋለሁ እያለ በረሃ እያለ የአብይን ጉድ ሲዘከዝክ እንደነበረ ያውቃል። ፎርዳት ማተር የሆነ ሚስጥር ቢኖር በአገሪቱ ላይ መመካከር ቢፈልግ ከካቢኔው ጋር አብይ የጌታቸውን ፕሬዘንስ አይፈልገውም። እኔ ጌታቸው ረዳ ማክሲመም ነው የሰጠሁት 6 ወር ቱ ማክሲመም 6 ወርም 6 ወርም አይደርስም። ግን እንደው እንበልና ግሬሽስ ልሆንና 6 ወር ልስጠው። ከ6 ወር በኋላ ጌታቸውን አታዩትም፣ አታገኙትም። እዛ ስለተገፋ ስለተባረረ ትልቅ ሱስ አለበት። ደሞዝ ከሌለው ሰምቻለሁ። በአንድ ጊዜ ወገኖቹን እየደወለ ይህን ያህል ገንዘብ አስገባልኝ፣ ምክንያቱም አንድ ውስኪና አንድ ጠርሙስ ቮድካ፣ ምግብ ማወራረጃ ቮድካ፣ ክኒን መዋጫ ቮድካ አርገ $145,000 ብር የሚፈጅ የአንድ ጠርሙስ ቮድካና ውስኪ ዋጋ በየቀኑ እያወጣ አትችልም። ደወል አማራጭህ እየለመንክ ነው። ለሱ እንዲያግዘው አማካሪ ያደረገው እንጂ ከጌታቸውን የሚያማክረው ምንም ሚስጥር የለም። ምንም ቅድም ገዱ ተናግረዋል። ከአንዳንድ ቦታ ሰዎች ሲገለሉ ኪፕ ለማድረግ ደሞዝ ያው እንዲያገኝና ወዲያ ወዲህ እንዳይልበት ለመያዣ ነው እንጂ ለሌላ ነገር የለም። አብይ አህመድ ማንንም ምክር አይሰማም። እስከዛሬ አብይ አህመድ የመሰማው አንድ መካሪ ነው፣ ኢሳያስ ነው። ያኔ ትግራይ ላይ እንዝመት ሲለው እሱን ሰምቶታል። ከዛ ውጭ አብይ አማካሪ ሲልህ ሊመክርህ ነው እንጂ ከአንተ ሀሳብና ምክር ለመቀበል አይደለም። ገዱ አንዳርጋቸው ቀደም ብለው እሳቸውም አማካሪ ተብለው ተሹመው ነበርና ያው ያውቁታል። አንድም ቀን እኔ ሰምቶኝም የሚሰማውም ሰው የለም ነው ያሉት። እሳቸው ነግሯቸዋል አብይ አማካሪ ካለ ለምን ፐርፐዝ እንደሆነ። ለማንኛውም ጌታቸው አዝናለሁ። አንዳንዴ ሆድና ሱስ ጥሩ መጥፎ ነው ምለው። ለዛ ሆድና ሱስ መጥፎ ነው። ልክ ማን ነው ኤሳው በኩርናውን ለያዕቆብ በምግብ እንደሸጠ ማለት ነው። እና ይሄ ሱስ ካል እኔ በሊደርሽፕ ውስጥ ፍሮም ደ ቬሪ ቢጊኒንግ አንድ ሰው መሪ ከሆነ የምንም ነገር ጥገኛ ሱሰኛ መሆን መቻል የለበትም። ኢንዲፔንደንት ቲንከር መሆን መቻልም ደግሞ አለበት። በዛ ላይ ደግሞ በስነ ምግባር፣ በባህሪ፣ በእውቀት፣ በልምድ የዳበረ መሆን አለበት መሪ ለመሆን። መሪ ዝም ብለህ እንደተከፈተ ሊፍት ወይንም ኤሌቬተር ገብተህ የምትፈናጠጥበት በአንዴ ከአንደኛ ፎቅ 10ኛ ፎቅ የምትደርስበት መሪነት በአንድ ጊዜ። መሪነት ማለት ሊፍት አይደለም። መሪነት ደረጃ ነው። ደረጃ ማለት ስቴፕ ባይ ስቴፕ ነው እዛ የምትደርሰው። ስለዚህ ሊደርሽፕ ትሶል አባውታት ሊደርሽፕ
እንደ ተማሪ እንደ አስተማሪ ሊደርሺፕ ውስጥ ኤሌቬተር የለም ወይንም እናንተ እንደምትሉት ሊፍት የለም። በአንዴ ዥው ብለህ መሪ ሆነ የሚባልበት ነገር አለ። ብዙ ፕሮሰስ አለ። ከፕሮሰሱ አንዱ ኤክስፒሪየንስ ነው። ኤክስፕሬስ ባይ ኢትሰልፍ ኢዝ አ ፕሮሰስ። ከዛ በኋላ ስነ ምግባር አለበት። ከዛ በኋላ ባህሪ አለበት። ከዛ በኋላ መረጃ በብቃት ስለምታስተዳድረውና ስለምትመራው ነገር በብቃት መረጃ የያዝክ ሰው መሆን መቻል አለበት። እነዚህ ሁሉ በጥቅሉ አንተን ሙሉ መሪ እንድትሆን ያደርግሃል። ከዛ በኋላ መካሪ ሲኖርህ ጥሩ አድማጭ፣ ከዛ በኋላ ጥሩ አርቲኩሌት ማድረግ፣ ከዛ በኋላ ዲሲሽን ሜከር መሆን መቻል አለብህ። ስለዚህ ውሳኔ ሰጪ፣ ጥሩ አዳማጭ፣ ጥሩ አስተዋይ ከሆንክ ቅድም ካልኳቸው ብቃቶችና መለኪያዎች ጋራ መሪ መባል ትችላለህ። የማንም ሰካራም፣ ወልጋዳ፣ ሱሰኛ፣ ሴሰኛ እምልህ ዝም ብለህ አመራር ላይ ብታመጣው ህዝብህን ነው የሚያስበልው። ጌታቸው ረዳ በስጋ መቀሌ በልቡ ግን አዲስ አበባና ቦሌ የነበረው። ስለዚህ ቢመለስ መቀሌ ምንም አይሰራም። ስለዚህ እንደዚህ አይነት ሰው በስጋ መቀሌ ቁጭ ብሎ በልቡ ግን አዲስ አበባና ቦሌ እየተመኘ የትግራይን ህዝብ ጥያቄ ይመልሳል፣ ተፈናቃይ ይመልሳል፣ ህዝቡን ያዳምጣል ብለህ የምታስብ ከሆነ ስህተት ነው። ለዛ ነው ፍሮም ደ ቬሪ ቢጊኒንግ ጌታቸውን ሸኙት፣ አሰናብቱት፣ ግድ የለም እኔ በጣም መምቀር ለምን ወዳጄ በቃ አይሆንም። ይሄ የህዝብ ጉዳይ በህዝብ ጉዳይ የምንደራደርበት ምንም አይነት ነገር የለም። የእናትህም ልጅ ቢሆን አያዋጣም። ስለዚህ ጌታቸው ረዳ ከፖለቲካው ዓለም ወጥቷል። አብይ ለጊዜው ኪፕ ያደርገዋል። እንዳልኳችሁ ቱ ደ ማክሲመም ስንት ጊዜ ነው የሰጠሁት? 6 ወር ማክሲመም ነው። በተረፈ ኢትዮጵያ ብዙ የአገር ውስጥ የቀጠናውም ጥያቄና ሚስጥር ስላለ ያንን ጌታቸው ፊት ማውራት አይፈልግም አብይ። ከካቢኔው ጋር እንኳን በእርግጥ አብይ ውሳኔም ሲወስን ከካቢኔው ጋር ተማክሮ ወይ ከፓርላማ ጋር ተነጋግሮ አይወስንም፣ ብቻውን ነው የሚወስነው። ግን ኢንኬዝ እንኳን ሚስጥር ማውራት ቢፈልግ ጌታቸው ባለበት ሚስጥር አያወራም። አንድ ነገር ልንገራቸው ለትግራይ ተወላጆች፣ የፈለጋችሁ አብዳችሁ ተንፈራፈሩ። አብይ አህመድና ስብስቡ እናንተን አምኖ ሚስጥር አይነግሯችሁ። በእናንተ ፊት ሚስጥር አያወሩ። የሀፍት ነው እዛ ዛሬ ጌታቸው ትናንት ተሾሞ ዛሬ መጣው ለፎቶ ነው፣ ለፒክቸር፣ ለቪዲዮ ነው።